ሆምለስ ከሆነን እንግዲህ 2 አመት ሊሞላን ነው። እንግዲህ እንደምታዩት ኑሯችን ይሄንን ይመስላል። በትንሽዬ ባችለር ጠባብ ቤት ውስጥ ማለት ነው። መቼስ ካናዳ ውስጥ እንደዚህ አይነት ኑሮ አለ ወይ ወይስ እንደዚህ አይነት ሰው ይኖራል ወይ እንደዚህ አይነት ነገር አለ ወይ ብላችሁ ልታስቡ ትችላላችሁ። አይሆፕ ከዚህ ቪዲዮ እና እኔ ከምሰራቸው ቭሎጎች ውስጥ ብዙ ነገር ትማራላችሁ ብዬ አስባለሁ። ያው እኛም እዚህ ለጊዜው ስለምንኖር ምንም ችግር የለውም ማለት ነው። ያው ጭንቅላታችንን ማሳመን ነው ዋናው። እና የምንኖርበት ቦታ ሼልተር ይባላል። ጊዜያዊ ማቆያ ማለት ነው። ያው በህጉ መሰረት ብዙ መቆየት አልነበረብንም። እዚህ ግን ያው ካናዳ ውስጥ ያው ኑሮ በጣም እየከበደ ከመሆኑ የተነሳ በተለይ የቤት ክራይ ማለት ነው። በቃ ሙሉ ወር ሙሉ የሰራችሁት ገንዘብ ወደ ቤት ክራይ ነው የሚሄደው ብላችሁ አታምኑ። ለኔ ፐርሰናሊ ቤት ክራይ ነው በጣም ውድ የሆነብኝ እዚህ ሀገር ማለት ነው። እና እንደምታዩት ከልጆቼ ጋር ሾፒንግ ያረግን ግሮሰሪ ያረግን ያለ ነው። አንዳንድ የጎደለኝ ነገር ስለነበረ ወደ ራሴ ስመጣ ደግሞ ጸጉር ስታይሊስት ነኝ፣ ሜካፕ አርቲስት፣ ጥፍር ምሰራለሁ፣ ሂማን ሄር ሰፕላየር ነኝ። እንደገና ደግሞ አሁን ዊጎችን ራሴ እየሰራው ለመሸጥ ዝግጅት ላይ ነኝ። ያው እነዚህ ስራዎችን የምሰራቸው ደግሞ አዝ ፓርት ታይም ነው which is full time ስላልሆኑ ነው ራሴን እዚህ ነገሮች ውስጥ እንድገባ የተገደድኩት ማለት ነው። ይህ ነው እነዚህ ሙያዎች ለወደፊቱ ፉል ታይም ብሰራባቸው ምን ያህል ሰክሰስ ውስጥ ሊከቱኝ እንደሚችሉ በደንብ አርግ ያውቀዋለሁ ማለት ነው። እና እዚህ ጋር እንደምታዩት ደግሞ ልብስ በጎን እያጠብኩኝ እንደገና ደግሞ ለልጆቼ ላዛኛ ስሪልን ብለውኝ ላዛኛ እየሰራሁላቸው ነው ራታቸውን። እነሱ ደግሞ ያው ሻወር ውስጥ ባኝ ውስጥ አስገብቻቸው እዛ እየተንቦራጨቁ ነው። በጣም ኢንጆይ ነው የሚያደርጉት ውሃ ውስጥ መጫወት ማለት ነው። ይሄ እንደምታዩት ላውንድሪያችን ነው። ከቤቴ ትንሽ ዋኪንግ ዲስታንስ አለው ማለት ነው። እዛ ሄጄ ነው ልብስ ማጥበው እዛው የኔ ደሴም ቢልዲንግ ላይ ማለት ነው። እና ኪችናችንም እዛው ሩቅ ነው። ሩሜ ውስጥ ኪችን የለም። ኩክ ማድረግ አልችልም ቤቴ ውስጥ በቃ ጀስት መኝታ ክፍልና እንትን ያለው ማለት ነው። ሽንት ቤቴን ቀርጬው ነበር ባይዘዌ ለምን እዚህ እንዳላስገባው አላቅም። እና ኔክስት ቪዲዮ ላይ የቀረጽኩትን አሳያችኋለሁኝ እዛ ላይ። እና ትንሽዬ ታይኒ ቆንጆ ሽንት ቤት ናት። ያው ከዚህ ሼልተር የምወደው ነገር የራሴን ሩም ከፍቼ መግባቴ ነው። ምክንያቱም ከምንም አይነት ሰው ጋር ሼር ስለማታረጉ የራሳችሁን ቁልፍ አላችሁ፣ ከፍታችሁ የራሳችሁን ሩም ታጸዳላችሁ በፈለጋችሁበት ወይ። ሌላ ነገር የማይቻለው እኔ እንዲሁም በግዴ ትንሽ እቃዎች የልብስ ማስቀመጫዎች ነገር ምናምን አስገብቻለሁ፣ ግን አይፈቀድም። ምንም አይነት እቃ መግዛት አይፈቀድም ማለት ነው። እና ይሄን ይመስላል። ሆምለስ ከሆነን እንግዲህ 2 አመት ሊሞላን ነው። እንግዲህ እንደምታዩት ኑሯችን ይሄንን ይመስላል። በትንሽዬ ባችለር ጠባብ ቤት ውስጥ ማለት ነው። መቼስ ካናዳ ውስጥ እንደዚህ አይነት ኑሮ አለ ወይ ወይስ እንደዚህ አይነት ሰው ይኖራል ወይ እንደዚህ አይነት ነገር አለ ወይ ብላችሁ ልታስቡ ትችላላችሁ። አይሆፕ ከዚህ ቪዲዮ እና እኔ ከምሰራቸው ቭሎጎች ውስጥ ብዙ ነገር ትማራላችሁ ብዬ አስባለሁ። ያው እኛም እዚህ ለጊዜው ስለምንኖር ምንም ችግር የለውም ማለት ነው። ያው ጭንቅላታችንን ማሳመን ነው ዋናው። እና የምንኖርበት ቦታ ሼልተር ይባላል። ጊዜያዊ ማቆያ ማለት ነው። ያው በህጉ መሰረት ብዙ መቆየት አልነበረብንም። እዚህ ግን ያው ካናዳ ውስጥ ያው ኑሮ በጣም እየከበደ ከመሆኑ የተነሳ በተለይ የቤት ክራይ ማለት ነው። በቃ ሙሉ ወር ሙሉ የሰራችሁት ገንዘብ ወደ ቤት ክራይ ነው የሚሄደው ብላችሁ አታምኑ። ለኔ ፐርሰናሊ ቤት ክራይ ነው በጣም ውድ የሆነብኝ እዚህ ሀገር ማለት ነው። እና እንደምታዩት ከልጆቼ ጋር ሾፒንግ ያረግን ግሮሰሪ ያረግን ያለ ነው። አንዳንድ የጎደለኝ ነገር ስለነበረ ወደ ራሴ ስመጣ ደግሞ ጸጉር ስታይሊስት ነኝ፣ ሜካፕ አርቲስት፣ ጥፍር ምሰራለሁ፣ ሂማን ሄር ሰፕላየር ነኝ። እንደገና ደግሞ አሁን ዊጎችን ራሴ እየሰራው ለመሸጥ ዝግጅት ላይ ነኝ። ያው እነዚህ ስራዎችን የምሰራቸው ደግሞ አዝ ፓርት ታይም ነው which is full time ስላልሆኑ ነው ራሴን እዚህ ነገሮች ውስጥ እንድገባ የተገደድኩት ማለት ነው። ይህ ነው እነዚህ ሙያዎች ለወደፊቱ ፉል ታይም ብሰራባቸው ምን ያህል ሰክሰስ ውስጥ ሊከቱኝ እንደሚችሉ በደንብ አርግ ያውቀዋለሁ ማለት ነው። እና እዚህ ጋር እንደምታዩት ደግሞ ልብስ በጎን እያጠብኩኝ እንደገና ደግሞ ለልጆቼ ላዛኛ ስሪልን ብለውኝ ላዛኛ እየሰራሁላቸው ነው ራታቸውን። እነሱ ደግሞ ያው ሻወር ውስጥ ባኝ ውስጥ አስገብቻቸው እዛ እየተንቦራጨቁ ነው። በጣም ኢንጆይ ነው የሚያደርጉት ውሃ ውስጥ መጫወት ማለት ነው። ይሄ እንደምታዩት ላውንድሪያችን ነው። ከቤቴ ትንሽ ዋኪንግ ዲስታንስ አለው ማለት ነው። እዛ ሄጄ ነው ልብስ ማጥበው እዛው የኔ ደሴም ቢልዲንግ ላይ ማለት ነው። እና ኪችናችንም እዛው ሩቅ ነው። ሩሜ ውስጥ ኪችን የለም። ኩክ ማድረግ አልችልም ቤቴ ውስጥ በቃ ጀስት መኝታ ክፍልና እንትን ያለው ማለት ነው።
ሽንት ቤቴን ቀርጬው ነበር ባይዘዌ ለምን እዚህ እንዳላስገባው አላቅም እና ኔክስት ቪዲዮ ላይ የቀረጽኩትን አሳያችኋለሁኝ እዛ ላይ እና ትንሽዬ ታይኒ ቆንጆ ሽንት ቤት ናት። ያው ከዚህ ሼልተር የምወደው ነገር የራሴን ሩም ከፍቼ መግባቴ ነው። ምክንያቱም ከምንም አይነት ሰው ጋር ሼር ስለማታረጉ የራሳችሁን ቁልፍ አላችሁ፣ ከፍታችሁ የራሳችሁን ሩም ታጸዳላችሁ በፈለጋችሁበት ወይ። ሌላ ነገር የማይቻለው እኔ እንዲሁም በግዴ ትንሽ እቃዎች የልብስ ማስቀመጫዎች ነገር ምናምን አስገብቻለሁ፣ ግን አይፈቀድም። ምንም አይነት እቃ መግዛት አይፈቀድም ማለት ነው እና ይሄን ይመስላል። ሆምለስ ከሆነን እንግዲህ 2 አመት ሊሞላን ነው። እንግዲህ እንደምታዩት ኑሯችን ይሄንን ይመስላል በትንሽዬ ባችለር ጠባብ ቤት ውስጥ ማለት ነው። መቼስ ካናዳ ውስጥ እንደዚህ አይነት ኑሮ አለ ወይ ወይስ እንደዚህ አይነት ሰው ይኖራል ወይ እንደዚህ አይነት ነገር አለ ወይ ብላችሁ ልታስቡ ትችላላችሁ። አይሆፕ ከዚህ ቪዲዮ እና እኔ ከምሰራቸው ቭሎጎች ውስጥ ብዙ ነገር ትማራላችሁ ብዬ አስባለሁ። ያው እኛም እዚህ ለጊዜው ስለምንኖር ምንም ችግር የለውም ማለት ነው። ያው ጭንቅላታችንን ማሳመን ነው ዋናው እና የምንኖርበት ቦታ ሼልተር ይባላል። ጊዜያዊ ማቆያ ማለት ነው። ያው በህጉ መሰረት ብዙ መቆየት አልነበረብንም እዚህ። ግን ያው ካናዳ ውስጥ ያው ኑሮ በጣም እየከበደ ከመሆኑ የተነሳ በተለይ የቤት ክራይ ማለት ነው በቃ ወር ሙሉ የሰራችሁት ገንዘብ ወደ ቤት ክራይ ነው የሚሄደው ብላችሁ አታምኑ። ለኔ ፐርሰናሊ ቤት ክራይ ነው በጣም ውድ የሆነብኝ እዚህ ሀገር ማለት ነው። እና እንደምታዩት ከልጆቼ ጋር ሾፒንግ ያረግን ግሮሰሪ ያረግን ያለ ነው። አንዳንድ የጎደለኝ ነገር ስለነበረ ወደ ራሴ ስመጣ ደግሞ ጸጉር ስታይሊስት ነኝ፣ ሜካፕ አርቲስት፣ ጥፍር ምሰራለሁ፣ ሂማን ሄር ሰፕላየር ነኝ። እንደገና ደግሞ አሁን ዊጎችን ራሴ እየሰራው ለመሸጥ ዝግጅት ላይ ነኝ። ያው እነዚህ ስራዎችን የምሰራቸው ደግሞ አዝ ፓርት ታይም ነው which is full time ስላልሆኑ ነው ራሴን እዚህ ነገሮች ውስጥ እንድገባ የተገደድኩት ማለት ነው። ይህ ነው እነዚህ ሙያዎች ለወደፊቱ ፉል ታይም ብሰራባቸው ምን ያህል ሰክሰስ ውስጥ ሊከቱኝ እንደሚችሉ በደንብ አርግ ያውቀዋለሁ ማለት ነው። እና እዚህ ጋር እንደምታዩት ደግሞ ልብስ በጎን እያጠብኩኝ እንደገና ደግሞ ለልጆቼ ላዛኛ ስሪልን ብለውኝ ላዛኛ እየሰራሁላቸው ነው ራታቸውን። እነሱ ደግሞ ያው ሻወር ውስጥ ባኝ ውስጥ አስገብቻቸው እዛ እየተንቦራጨቁ ነው። በጣም ኢንጆይ ነው የሚያደርጉት ውሃ ውስጥ መጫወት ማለት ነው። ይሄ እንደምታዩት ላውንድሪያችን ነው። ከቤቴ ትንሽ ዋኪንግ ዲስታንስ አለው ማለት ነው። እዛ ሄጄ ነው ልብስ ማጥበው እዛው የኔ ሴም ቢልዲንግ ላይ ማለት ነው። እና ኪችናችንም እዛው ሩቅ ነው። ሩሜ ውስጥ ኪችን የለም፣ ኩክ ማድረግ አልችልም። ቤቴ ውስጥ በቃ ጀስት መኝታ ክፍልና እንትን ያለው ማለት ነው። ሽንት ቤቴን ቀርጬው ነበር ባይዘዌ ለምን እዚህ እንዳላስገባው አላቅም እና ኔክስት ቪዲዮ ላይ የቀረጽኩትን አሳያችኋለሁኝ እዛ ላይ እና ትንሽዬ ታይኒ ቆንጆ ሽንት ቤት ናት። ያው ከዚህ ሼልተር የምወደው ነገር የራሴን ሩም ከፍቼ መግባቴ ነው። ምክንያቱም ከምንም አይነት ሰው ጋር ሼር ስለማታረጉ የራሳችሁን ቁልፍ አላችሁ፣ ከፍታችሁ የራሳችሁን ሩም ታጸዳላችሁ በፈለጋችሁበት ወይ። ሌላ ነገር የማይቻለው እኔ እንዲሁም በግዴ ትንሽ እቃዎች የልብስ ማስቀመጫዎች ነገር ምናምን አስገብቻለሁ፣ ግን አይፈቀድም። ምንም አይነት እቃ መግዛት አይፈቀድም ማለት ነው እና ይሄን ይመስላል። ሆምለስ ከሆነን እንግዲህ 2 አመት ሊሞላን ነው። እንግዲህ እንደምታዩት ኑሯችን ይሄንን ይመስላል በትንሽዬ ባችለር ጠባብ ቤት ውስጥ ማለት ነው። መቼስ ካናዳ ውስጥ እንደዚህ አይነት ኑሮ አለ ወይ ወይስ እንደዚህ አይነት ሰው ይኖራል ወይ እንደዚህ አይነት ነገር አለ ወይ ብላችሁ ልታስቡ ትችላላችሁ። አይሆፕ ከዚህ ቪዲዮ እና እኔ ከምሰራቸው ቭሎጎች ውስጥ ብዙ ነገር ትማራላችሁ ብዬ አስባለሁ። ያው እኛም እዚህ ለጊዜው ስለምንኖር ምንም ችግር የለውም ማለት ነው። ያው ጭንቅላታችንን ማሳመን ነው ዋናው። እና የምንኖርበት ቦታ ሼልተር ይባላል። ጊዜያዊ ማቆያ ማለት ነው። ያው በህጉ መሰረት ብዙ መቆየት አልነበረብንም እዚህ። ግን ያው ካናዳ ውስጥ ያው ኑሮ በጣም እየከበደ ከመሆኑ የተነሳ በተለይ የቤት ክራይ ማለት ነው በቃ ወር ሙሉ የሰራችሁት ገንዘብ ወደ ቤት ክራይ ነው የሚሄደው ብላችሁ አታምኑ። ለኔ ፐርሰናሊ ቤት ክራይ ነው በጣም ውድ የሆነብኝ እዚህ ሀገር ማለት ነው። እና እንደምታዩት ከልጆቼ ጋር ሾፒንግ ያረግን ግሮሰሪ ያረግን ያለ ነው። አንዳንድ የጎደለኝ ነገር ስለነበረ ወደ ራሴ ስመጣ ደግሞ ጸጉር ስታይሊስት ነኝ፣ ሜካፕ አርቲስት፣ ጥፍር ምሰራለሁ፣ ሂማን ሄር ሰፕላየር ነኝ። እንደገና ደግሞ አሁን ዊጎችን ራሴ እየሰራው ለመሸጥ ዝግጅት ላይ ነኝ። ያው እነዚህ ስራዎችን የምሰራቸው ደግሞ አዝ ፓርት ታይም ነው which is full time ስላልሆኑ ነው ራሴን እዚህ ነገሮች ውስጥ እንድገባ የተገደድኩት ማለት ነው። ይህ ነው እነዚህ ሙያዎች ለወደፊቱ ፉል ታይም ብሰራባቸው ምን ያህል ሰክሰስ ውስጥ ሊከቱኝ እንደሚችሉ በደንብ አርግ ያውቀዋለሁ ማለት ነው።
እና እዚህ ጋር እንደምታዩት ደግሞ ልብስ በጎን እያጠብኩኝ እንደገና ደግሞ ለልጆቼ ላዛኛ ስሪልን ብለውኝ ላዛኛ እየሰራሁላቸው ነው ራታቸውን። እነሱ ደግሞ ያው ሻወር ውስጥ ባኞ ውስጥ አስገብቻቸው እዛ እየተንቦራጨቁ ነው። በጣም ኢንጆይ ነው የሚያደርጉት ውሃ ውስጥ መጫወት ማለት ነው። ይሄ እንደምታዩት ላውንድሪያችን ነው። ከቤቴ ትንሽ ዋኪንግ ዲስታንስ አለው ማለት ነው። እዛ ሄጄ ነው ልብስ ማጥበው እዛው የኔ ደሴም ቢልዲንግ ላይ ማለት ነውና ኪችናችንም እዛው ሩቅ ነው። ሩሜ ውስጥ ኪችን የለም። ኩክ ማድረግ አልችልም ቤቴ ውስጥ በቃ ጀስት መኝታ ክፍልና እንትን ያለው ማለት ነው። ሽንት ቤቴን ቀርጬው ነበር ባይዘው ለምን እዚህ እንዳላስገባው አላቅም እና ኔክስት ቪዲዮ ላይ የቀረጽኩትን አሳያችኋለሁኝ እዛ ላይና ትንሽዬ ታይኒ ቆንጆ ሽንት ቤት ናት። ያው ከዚህ ሼልተር የምወደው ነገር የራሴን ሩም ከፍቼ መግባቴ ነው። ምክንያቱም ከምንም አይነት ሰው ጋር ሼር ስለማታረጉ የራሳችሁን ቁልፍ አላችሁ፣ ከፍታችሁ የራሳችሁን ሩም ታጸዳላችሁ በፈለጋችሁበት ወይ። ሌላ ነገር የማይቻለው እኔ እንዲሁም በግዴ ትንሽ እቃዎች የልብስ ማስቀመጫዎች ነገር ምናምን አስገብቻለሁ፣ ግን አይፈቀድም። ምንም አይነት እቃ መግዛት አይፈቀድም ማለት ነው። እና ይሄን ይመስላል።